ኢሳይያስ ላይ ያለውን ቃል አውጡ እስኪ። ኢሳይያስ ምዕራፍ 58 ቁጥር 8 በዚያን ጊዜ ብርሃን እንደ ንጋት ይበራል። ከጎን ያለውን ሰው ብርሃን እንደ ንጋት ይበራል በለው። ከነገ ማለዳ ጀምሮ የሆነ ሰው እንደ ንጋት ብርሃን ነገሩ ሲበራ ይታየኛል። ከዛስ ብርሃን እንደ ንጋት ብርሃን ምን ይላል? ፈውስህም ፈጥኖ ይበቅላል። አረ አንድ ሰው ጮሆ አሜን። ጽድቅህም በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። ውርደት ሳይሆን ኪሳራ ሳይሆን ምን ይጠብቅሃል? ክብር፣ የእግዚአብሔር ክብር በሉ ሲያለ ከኋላ ምን ይላል? ይጠብቅሃል። ያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይልሃል። ከመካከል ቀንበርን ምን ብትል ብታርቅ፣ ጣትን መጠቅስ ብትተው፣ ባታንጎራጉር፣ የተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃን በጨለማ ይወጣልሃል፣ ጨለማም እንደ ቀትር ይሆንልሃል። እግዚአብሔር ሁል ጊዜ ይመራሃል፣ ነፍስም በመልካም ነገር ያጠግባታል፣ አጥንትንም ያጥናል። አንተ እንደሚጠጣ እንደ ገነት ውሃ እንደማያቋርጥ ምንጭ ትሆናለህ። ይኸው ትንቢትን ተቀበል። ከድሮ ዘመን የፈረሱትን ስፍራዎችን ይሰራሉ። እሺ ይሰራሉ። የፈረሰ ነገር ይሰራል በሎ። ከምን ዘመን ጀምሮ እግዚአብሔር ይሄንን ኪሳራ የሚባል መንፈስ ሊመታ ወደ ውስጥ ያመጣው ድምጽ በምታቁት በማታቁት ነገር ድንገት ኪሳራ የገጠማችሁ በቢዝነስ ዓለም ሊሆን ይችላል፣ በአገልግሎት ዓለም ሊሆን ይችላል፣ በትዳር ዓለም ሊሆን ይችላል። ከመሬት ተነስታችሁ የከሰራችሁ እግዚአብሔር ምስክሬ ነው ምላችሁ። ኤርሚያስ ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ የወደቀ አይነሳ የሳተ አይመለስም ወይ አለ እግዚአብሔር። እናንተ ዛሬ ከእግዚአብሔር ጋር ያላችሁ ነገር አስተካክሉ እንጂ የማይመለስላችሁ የማይነሳ ነገር የለም። ከጎናችሁ ያለው ሰው እግዚአብሔር የእንደገና አምላክ ነው በለው። ከዚህ ሳትወጡ ሰይጣንና ሰው የለጠፈባችሁን ማንኛውንም አይነት ባነርና ታፔላ እግዚአብሔር ዛሬ ያነሳል። ስማችሁ ይቀየራል፣ ምዕራፋችሁ ይቀየራል። ማታ ስለ ኢዮብ እግዚአብሔር እየተናገረን አይደል? ያንን ሁሉ ንብረት ባንዴ ነው ያጣው፣ ባንድ ቀን ነው ያጣው። እግዚአብሔር ሲናገረን ስለነበር በሰባት ልጅ ባንዴ ያጣ፣ ሀብቱን ባንዴ ያጣ። አንተ አንድ ልጅ አንድ ነገር አተ ወይ ሞባይል ጠፍቶብህ እኮ 2-3 ወር ነው ቸርች የምትቀረው። ኢዮብ ግን ያን ሁሉ ነገር አጥቶ ያን ሁሉ ኪሳራ ገጥሞት እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ እግዚአብሔር ስምን ምን ይሁን? የተመሰገነ ይሁን። ነበረኝ አሁን የለኝም እንደሚመለስለት ያውቃል ኢዮብ። እግዚአብሔር የእንደገና አምላክ እንደሆነ ያውቀዋል። አቤት አቤት። ከጎናቸው ያለው ሰው ገፋ አርግና ፍጻሜህ ይበልጣል በለው። ግፊያትና ፍጻሜሽ ይበልጣል በይ። እጃችሁ ከፍ አርጉና የመስፍኔው ፍጻሜው ይበልጣል። እየደከመች ነው ሲሉሽ አንቺ ግን ያው ቀና 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 ቀና። ምን ነው አንድ ሰው አሜን ይበለኝ እስኪ። ከኔ ህይወት ላይ ኪሳራ ተመቷል በለኝ። የጌታ መንፈስ ምን እንደሚለኝ ታውቃላችሁ? ጸልያችሁ አልቅሳችሁ የዘጋችሁትን መዝገብ ዛሬ እከፍተዋለሁ። ከዚህ ኮንፈረንስ በኋላ የረሱን ሳይቀሩ ይደውሉልናል። አንድ እጅ ከፍ አድርግና ይደውላሉ በለኝ። ይፈልጉኛል፣ እፈለጋለሁ። አንደኛ ከነገ ጧት ጀምሮ የዜናው ርዕስ ሲቀየር እንዲህ ይሆናል። አንተም ሰባራውን ጠጋኝ፣ አንድ የመኖሪያ መንገድ
አዳሽ ትባላለ። አጠገባችሁ ያለው ስሜ ተቀየረ በሉ። እጃችሁ ከፍ አድርጉና ስሜ ተቀየረ፣ ስሜ ተቀየረ። አንተም በሉ ሲያንዴ የሰባራው ጠጋኝ የመኖሪያ መንገድ አዳሽ ትባላለ። ያመነ ሰው እጁን ሁለቱን ከፍ አድርጎ አሜን። ቁጥር 14 በዚያን ጊዜ በእግዚአብሔር ደስ ይልሃል። ከጎናቸው ያለው ሰው የደስታ ቁልፍ ዛሬ ትቀበላለህ በሉ። እግዚአብሔር በሐጌ መጽሐፍ ምዕራፍ ላይ እንዲህ አለ ከቁጥር 5 ጀምሮ በቅርብ ጊዜ ሰማያትንና ምድርን የብስን አናውጣለሁ አለ። ለምን ታናውጣለህ ሲባል በአሕዛብ የተመረጡትን ዕቃዎችን ወደ ቤቴ አመጣለሁ አለ። ሰማይን ምድርን አናውጬ ነው ያለው። ካለ በኋላ እንደዚህ አለ ከፊተኛው ቤት ይልቅ አለ የኋለኛው ቤት ክብር ምን ይላል? ትላንትና ሰይጣን አንድ ወስዶብህ ይሆናል። ትላንትና ሰይጣን የሆነ ነገር መጥቶ ይሆናል። ሲመለስልህ ግን እጥፍ ሆኖ ይመለሳል። ሲመለስልህ ምን ሆኖ? ለኢዮብ ሲመለስለት ስንት ሆኖ? እጥፍ ሆኖ ተመለሰለት ይላል። እስቲ ከጎናችሁ ያለውን ሰው ነቃ አርግና ሌባ የወሰደው 7 እጥፍ አርጎ ይመልሳል በለው። እስቲ እጃችሁ ከፍ አርጉና 7 እጥፍ ሆኖ ይመለሳል በለው። ወረድ ብላችሁ ቁጥር 13 ነው። በዚያን ጊዜ በእግዚአብሔር ደስ ይልሃል። እስቲ ከኔ ጋር ወደ ምድር ከፍታዎች አወጣሃለሁ በሉስ። ማን ነው ወደ ከፍታ መውጣት የሚፈልግ ሰው? ታምናላችሁ? እንዲህ ብዬ ልመርቃችሁ፣ ዘራችሁ ወደ አልወጣበት ከፍታ ውጡ። ባንተ ቤተሰብ ታሪክ፣ ባንቺ ቤተሰብ ታሪክ፣ ባንተ ቤተሰብ ታሪክ ማንም ወደ አልወጣበት ከፍታ ውጣ። የተቀመጣችሁ ሰዎች ብድግ በሉና 3 ጊዜ ወጥቻለሁ። 2 የመጨረሻ እስራኤልን እግዚአብሔር ከ430 ዓመት በስንት ቀን እስራኤልን አወጣ ይዟቸው? በአንድ ቀን። እግዚአብሔር ምስክሬ ነው የምላችሁ፣ ከነገ ጠዋት ጀምሮ ነገራችሁ በአንድ ቀን እግዚአብሔር ይሰራል። እስቲ ያጠገባችሁ ያለው ሰው በአንድ ቀን ተሰርቶ አለቀ፣ ተሰርቶ አለቀ። በአንድ ቀን ውጡ በሚል ቃል አይደል? ከኪሳራ ቤት ውጡ በሚል ቃል በአንድ ቀን። ግብፅን ለቆጡ በስንት ቀን ነው? ስንት ዓመት ሲኖሩ የነበሩ? 430 ዓመት። 430 ዓመት ማለት 4 ትውልድ ማለት። እግዚአብሔር 4 ትውልድ የበላው መንፈስ በአንድ ቀን ነው መጥቶ ያስወጣቸው። እግዚአብሔር እንዲህ አለ፣ እድሜ ልክን የተከተለን ኪሳራ ከነገ ጀምሮ ሸኝቶታል። ከዛስ የአባትህን የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ይህንን ተናግሯልና። ከጎናችሁ ያለው ሰው የእግዚአብሔር አፍ የተናገረኝን ብቻ ነኝ በለው። ታምናላችሁ? እስቲ የሚያምን ሰው እጁን ያሳየ። ጓዳችን መጥቶ ያንኳኩ ኪሳራዎች፣ ጓዳችን ገብቶ የተኙ ኪሳራዎች፣ የኑሮ ኪሳራ፣ የጤንነት ኪሳራ፣ መንፈሳዊ ኪሳሮቻችን እንደ እግዚአብሔር ነብይ ነው የምነግራችሁ። መጥቶ ለምንድን ነው የተኙት ጓዶቻችን ካላችሁ፣ አንደኛ መሰዊያ ስላፈረሰ፣ ሁለተኛ ከእግዚአብሔር ጋር ያለንን ህብረት ስላቋረጥን፣ ሶስተኛ እግዚአብሔርን መፈለግ ትተን በራሳችን መንገድ ስለምንሮጥ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ሞገስ ወደ ሆነን፣ ክብር ወደ ሆነን፣ ድል ወደ ሆነን፣ ብርታት ወደ ሆነን፣ ትላንትና ድልድይ ሆኖ ወደ አሻገረን እግዚአብሔር እንመለስ። ወደ መሰዊያችን ወደ ጓዳችን እንመለስ። አመፀኛው ካመፁ ይመለስ ይላል። አንተ ስትመለስ እግዚአብሔር ይመለስ አይደል? እግዚአብሔር ያላቸው ብትመለሱ እመለሳለሁ። የከበረውን ከተዋረደው ብትለይ እንዳፌ ቃል ትሆናል፣ እንደ ናስ ቅጥር አደርግሃለሁ።
እነሱ ወደ አንተ ይመለሳሉ፣ አንተ ወደ እነሱ አትመለስም። ከዎች ጡንቻ እጅ እቤዣለሁ አድንሃለሁ አለ እግዚአብሔር። ኑ ቁሙና ዛሬ ፈትሹ። ወደ ነዌ ሄድ እየተባለ ወደ ተርሴስ ሄዶ መርከብ ውስጥ ላሉ ሰዎች ኪሳራ ሆነ። ማን? ዮናስ። ዋጋ ከፍሎ የገዙትን ሁሉ አንስቶ እስኪጥሉ መርከቡ ላይ ያለውን ንብረት ሁሉ አስፈጀ። ያለ እግዚአብሔር ፕሮግራም ሰይጣን ድራይቭ እያደረጋችሁ ያለ ናውጣ ናውጪ ይልሻል ጌታ። ከኪሳራ መንደር ውጣ፣ ከኪሳራ ሰፈር ውጣ። ፉል ጭና የወጣችው ታንኳ ባዶዋ ደረሰች ወደ ተርሴስ። እግዚአብሔር እንደዚህ ነው የሚላችሁ ዛሬ ህብረታችሁን አድሱ፣ ጸሎታችሁን መልሱ፣ በዓላማ ውጡ፣ በዓላማ ግቡ። ዛሬ ውጣ ከኪሳራ ሰፈር ሰበርና ውጣ። ዛሬ ይሻለኛል። ፍሬያማ መሆን ይፈልጋል? እስቲ እጁን ያሳየ። እስቲ የሚቀጥለው 15 በለው አለ። እመሰክራለሁ